እንዴ አሃ ሄሎ እንዴት አስቻለ ወዳጄ? ሰላም ነው አባ? ሰላም ነው አለን። ምን ታዘዝ? ዋይፋይ አለ? አለ። ኦኬ ፓስወርዱን ትነግረኛለህ? ይቻላል። ቲኦ በካፒታል ነው በስሞል? ሁሉም በካፒታል ነው። ኦኬ እሺ ንገረኝ። ቲኦ ኤልኦ ደብሊው ቲኤ ቶሎውጣ ቀልደኛ ነው በእናታችሁ። ምንም ነገር ሳታዝ ዋይፋይ ፓስወርድ ትጠይቃለህ? ሄሎ ሄሎ ምን ነው ልጅ ምን ሆነ ነው? ትንሽ እኮ ጥያቄ ከብሎኝ እንዴ። ታዲያ ለምን ትጨናነቃለህ? ጠይቀኝ። ጠይቅ፣ ምን ችግር አለው? እኛን መልስልህ የለ እንዴ? ምንድነው? ጠይቅ። what is atomic diagram? አባትህ ይመልስልሃል። ወዴት ነው? ሽንት መጣ። ልሸኝሻ። በቃ አጨለመው እኮ አጨለመው። ልጆች ለአባታችሁ እያዘናችሁ እንዲህ አይነት ጥያቄ ይጠየቃል? በላይቭ ጌም ምክንያት አድርጌ የማላውቀውን ነገር ነው ያደረኩት። ቅንድቡ የት አለ? እና አሁን ጥያቄ ያድጋል ወይስ አያድግም? ስንት ቀን ይፈጃል? ሌላ ፍጥረት እንደመሰልኩ አውቃለሁ፣ ግን በጣም ያስጠላል እንዴ ነው። እሱን ሳትላጭ ነበር አባቴ ማሰብ የነበረብህ። ጌታ ምስክር ሚስት ያጣቀም ባይዘው ኢየሱስን ነው የምላችሁ። አሁን ነገ ጠዋት አለቀ የለም። ጌታ ምስክር ያጣቀም ፍራይዴ። አሁን ጠዋት ምንድን ነው የምትለኝ ስነሳ? ያም አለ አሁን ጠዋት ላይ አሁን ልትሞት እኮ ነው። እኛን ካገኙ ሌላ ምን አለ? ነው ደግሞ ምን አደርጋለሁ? እንደ ቀድሞ ከፍ አድርገው ከፍ አድርገው ብራዘር፣ ወደዚህ ሄደበት ከፍ አድርገህ እንደ ቀድሞ ተቀጣ ብራዘር። ልክ እንደዛ አይነት ማለት አዎ፣ የስ እስኪ ቀርቷል ናሆሜ ወንዱ ሞናሊዛ መስሎ የለ ሽማግሌ ላክ ቶሎ ብለህ አቤቱ ወይኔ አባቴ መጣ። ምን እያደረጋችሁ ነው? ምን እያደረግሽ ነው? እኔ እኮ ነው አባቴ አላገባ ነው ምናምን አላልኩም? አዎ ሰላም አባታ ነኝ። ምን ነው ደነገጥክ? አልመስልም አጋጣሚ አይደለም። በቃ እኔ ልሂድ። በቃ ይመጣል ብለው ሰላም በለኝሽ። ወዴት ነው የምትሄጂው? ምሳ በልተህ ምናምን ታዲያ ቤት አታስገቢው? ምን እንትን እኮ ነው ምንድን ነው? ሽማግሌዎች መቼ ነው የምልከው? አይ በቅርብ እልካለሁኝ። እሷ ጋር የምንጨርሰው ነገር ስላለ ብዬ ነው። ምንድን ነው ያደረከው? ጫማ ደግሞ ትልቅ ጫማ አድርገህ ነው እንጂ ረዘምክሳ። እስኪ ጫማህን ታወልቀዋለህ። እስኪ ቤት እግባለሁ። ረጅም ነው አላልሽም? ምን ይሰራል? ረጅም ነው አላልሽም? ረጅም ነው እኮ ነበር። ምንድን ነው የምትሰራው ስራ? ምንድን ነው የምትሰራው ስራ? አይ ስራዬ እንኳን ኮምፒውተር ነው። ምንድን ኮምፒውተር ሳይንስ። ይሄ በትርፍ ጊዜ እኮ የሚሰራ ስራ በትርፍ ጊዜ ነው ኮምፒውተር ሳይንስ። በትርፍ ጊዜ ይሄ ዝም ብሎ አሁን እኛ ሲደብረን እንጽፍ የለ ደብዳቤ። ዋናው ፍቅር ነው። ግቢ፣ ወደ ቤት ግቢ። አንተም ወደ ቤት ሂድ። በቃ ሽማግሌ ምናምን ነበር ያልከው? ሽማግሌ ይምጡና እነሱ እናወራለን። ማሻይ በቅርብ ህይወቷን የሚለውጥ አንድ ነገር ሊኖር ይገባል እሷን ለማግባት።
አንተ አስተማሪ አይደለ እንዴ? ልጄን እንዴ ጀዝባ ትለዋል? ይቅርታ አድርጉልኝ ጋሽ ቃንቄ፣ ነገር ግን የልጆን ጀዝባነት ላረጋግጥልዎት ይችላል። እስኪ ያረጋግጥልኝ። እኔውስ ምንም ችግር የለውም። ተማሪ አብስራ፣ አሁን እምልህም በደንብ አዳምጠኝ እሺ። አንተና አባትህ 2 ኪሎ ጥሬ ስጋ ለመግዛት ሆስፒታል ሄዳችሁ ግን ሳገዙ ተመለሳችሁ። ለምን ይመስላል? በጣም ቀላል ጥያቄ ነው። አባቢ ብር ስለሌለው። አንተ ጀዝባ ጾም እንደሆነ ትዝ ይችላል ተታነው ተመለሰን አትልም? አረ ይሄ ነገር በዘር ነው። ሁለታችሁም ተሳስታችኋል። ልክ አይደላችሁም። መልሱ ሆስፒታል አይሸጥም። ትሽ ለትንሽ ሳትኩት በእናትህ ሰማለህ። ይሄን ቢሆን ግን የልጄን ጀዝባነት አያረጋግጥ። ችግር የለውም እንደገና ላረጋግጥልዎት እችላለሁ። ተማሪ አብስራ፣ ለምሳሌ ማለት ነው እዛኛው ክላስ አትሌት ቀነኒሳ በቀለ አለ ብለን እንያዘው። ሂድና ጥራልኝ። አሁኑኑ ነው ይዘህ የምመጣው ቲቸር። 2 ደቂቃ እስቲ። ወይ የኔ ልጅ ታዛዥ እኮ ነው። እንዴት አድርጌ ነው ያሳደግኩት? አዎ ጭራሽ ቀነኒሳ ሊፈልግ ሄደ እኮ። በዚህ አያያዙማ አበበ ቢቂላንም ብለው ይዞት ይመጣ። ምን ሆኖ ነው ግን? በእናትህ ቆየ እኮ እዚህ ክላስ አይደል እንዴ? ላክ እንዴ ምን ሊሆኑ ነው? ተቀመጡ እንጂ። ያው ቀነኒሳን ታውቀው የለ እንዴ? አልያዝ ብሎት ሊሆን ይችላል። ሂድ ላግዘው ልጄ። ምን ኧረ ሂድ በቃ ያግዙ። ከዘር ነው ፍቅረኛዬ ከቤተሰቦቿ እየሰረቀች ባመጣችልኝ ብር ሱቅ ከፍቼ አሁን አሪፍ ገቢ እያገኘሁ ነው። አሁን እኔን የጨነቀኝ ይቺ ሌባ እንዴት ነው ማገባት? አይዞ ከራሷ አሰርቅም። እንዴት ከራሷ ትሰርቃለች? በነገራችን ላይ ቻናል አዲስ ቻናል ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በደንብ እኔ ራሱ የምወደው ዘፈን አለና አሽሎሺ ሆ አሽሎሺ በነላይ ላይ ሶንሺ አሽሎሺ ሆ አሽሎሺ በነላይ ላይ ሶንሺ ተረረ ዋይ ዋይ ተረረ ዋይ ዋይ እኔ እንጃ ፍቅር ሺ ባይኔ ላይ ዞረብኝ እሱ ማን እንጃ ፍቅር ሺ ባይኔ ላይ ዞረብኝ ኧረ እሱ እንጃ አሽሎሺ በኔ ላይ ሶንሺ አሽሏታል። አንተን ተሽሏል። ከትዳር በፊት ሴክስ ትመክራለህ? እሱ እንደ ግንኙነት ነው ማለት እንደ ልጁ ጥማት ይወሰናል። ጥማት ማለት ከወንዶች የመጣ ጥያቄ ነው። ሴት ልጅ ለምንድን ነው የሚንከባከባችሁና ጥሩ የሚሆንላችሁ ወንድ ማትወዱት? ጅል ስለሚመስለን ፋራ ስለሆነ ተዋከብን እንኳን አይደለም የምንጠላው፣ ግን ደግሞ አንዳንዴም ደግሞ ከእንክብካቤ ሲበዛባት ሴት ልጅ ሌላ ወንድ ጋር የምትሄድ አይነት ነች። እኔ እወዳለሁ እንክብካቤ ሴት ልጅ አጠላም። ነገር ግን እንክብካቤ ከመጠን በላይም ሲሆን ያው ሌላ ሰው ጋር መሄዱ አይቀርም፣ ሌላ ወንድ ማየቷ። እንክብካቤ አትወዱም? ጥላውን ዘርግቼ የሚይዘው እኮ ዝናብ ስለሆነ እንዳይመታኝ ነው። እስቲ ይሄን ጥላ ወደዛ አርግልኝ አይባልም። ሰልፍ ላይ ነን። ከቻልኩ አስጠልልሃለሁ፣ ካልሆነ ርቀትን ጠብቀህ ቁም። ስር የተለጠፈ ጠርቅ ሲልብህ ጥላ ወደዛ ነው። እንከባበር፣ ቆንጆ ነው። እንደውም አላስጠልልም። ጎበዝ እንዴ! እውነት ነው እውነት። እንዴ ስራችሁ መጥቶ ይለጠፉና ጥላን ወደዛ አርግልኝ ይላሉ። እንደዚህም ብዬ እኮ የኔ ብድር አይሰጠኝም። የኔ ይሄ ደግሞ ሌላ ተበዳሪ መጣ። ማንም እኮ አልሞተም፣ ዝም ብሎ እኮ ማስደየሚያ ማንም እኮ አልሞተም፣ ዝም ብሎ እኮ ነው። አይዞህ አለው ብሎ እኮ ነው የተለኝ። አለው ማነው? እኔ አልቻልኩም አለው ያለኝ። አይዞህ ነው አለኝ እኮ አንተ። አለው ብሎ እኮ ማማ ስጠኝ፣ ማማ ወይ በረኪና ስጠኝና ድፍት። እኔ ከዚህ በኋላ ህይወት አለኝ እንዴ? በረኪና አለ፣ ወተት የለም። በረኪና አለ።
ትናንት እኮ አብሮኝ እኮ ነው ሶፋ ላይ ነበር። እሺ በነጋነት በነጋነት እኔና አያቴ አመለጠኝ በመቶ 10 ዓመቱ አመለጠኝ ብድር አለባቸው። ኧረ ወይኔ ይኸውልህ ወተቱ ይኸውልህ ደግሞ ይጠባሉ፣ ሲጋራ ይጠባሉ። ይገርማል። ትወደዳላችሁ። የራሳቸው ጉዳይ የምን ወተት ነው? እኔ የምልሽ እሺ ነገር ብድር ይቅር፣ ሁላችሁም ጥራችሁ ጥራ። ለመሞት ከሆነማ ሁላችሁም ይቅር። ኧረ እባክህ ስማ አትበል። እነሱ እኮ አልሞቱም፣ እነሱ ተሰናበቱ ነው የሚባለው። እኔ ነኝ የሞትኩት። አያትህ ኧረ እባክህ ከሸምሱ ብድር እንዲህ በቀላሉ ልታገኝ እንዲህ ቁጭ ባልኩበት አንድ ትልቅ ሰው እየመጡ ጺማቸው በጣም ትልቅ ነው፣ በጣም ግሬስ አላቸውና በቃ ሊገዙ መጥተው በቃ እኔ ከእውነት ነበር ገባችሁ። ይሄ የማስመሰል እንዲገዙኝ ምናምን አልነበረም፣ ሳስመስል ነበር የእውነት ከአንጀቴ የእውነት የለም ላይክ ጺማቸው ትልቅነታቸው ምናምን ደስ ይላል። ከእውነት ከአንጀቴ ነበረ ላይክ እያገለገልኳቸው የነበረው ቁጭ በል ወንበር ላይ ምናምን ብያስቀምጫቸው ውሃ አምጥቼ ምናምን ሰጧቸው። ላይክ እንደ ሴልስማን ሳይሆን ትልቅ መሆናቸውን አክብሬ ኢትዮጵያዊነቴ ይዞኝ ነው ገባችሁ። ከዛ አዩኝና ስንት ዓመት ነው አሉ ማለት ነው። ትኩር ብሎ አዩኝና እርሜን ነገርኳቸው። ልጅ ነህ ወጣት ነህ እንዴት መጣ እዚህ ሀገር ምናምን ሲሉ ነገርኳቸው። ላይክ ራሴን ለመቀየር ቤተሰቦቼን ለመርዳት ብላ ምናምን ላይክ የሚሰማኝን ሪል ስሜቴን ሳላስበው ወይ ዱብ ባለ ማለት ነው። ላይክ ስሜታዊ ሆኜ እንዴት ነው ህይወት ምናምን ሲሉ ማለት ነው። ከዛ በኋላ መጨረሻ ላይ ብዙ ኦርደር አድርገው ስለነበር ተጭኖላቸው እስኪመጣ ድረስ እቃው አብረን ከመኪናው ጋር እንሄዳለን ይከተለን ብለው ተጭኖ እስኪመጣ ከስቶር እየጠበቅናቸው ረጅም ሰዓት ማለት ነው። እና እዛ ሰዓት ብዙ ነገር አወሩኝና በቃ ደስ አላቸውና ባንክ አካውንት አለ አሉ። ደንግጬ ምንድነው ባንክ አካውንት ምን ይሰራላችኋል? ደነገጥኩኝ። ከዛ ፈራውኝም እየፈራውኝ ሰጧቸው ማለት ነው። ባንክ አካውንቴን አውጥቼ ከስልኬ ላይ ይሄው ምናምን ብዬ ሁሉም ነገር ላኩላቸው። ስልኬ ጢን አለ ማለት ነው። እና እግዚአብሔር አንዳንዴ ህይወታችሁን የሚቀይርበት ነገር አይታወቅም። እና የእውነት ከልባችሁ ሰውን እርዱ። እና ስልኬ ጢን አለ ሳየው በኢትዮጵያ ማለት 7,800,000 ብር አስገቡልኝ። እኛ አባት በዚህ ነው የምትልካቸው ጌታዬ። እኔ ወቀኝ ነው የምትልካቸው። እንደው ግራቸው አስተናግዳቸው ላክልኝ። የሥራ ሚኒስትር ብለህ ትሰማለህ። 7,500,000 ነው 800 ሚሊዮን ብር ቢኖር እኔ እዚህ ቪዲዮ ስሰራተኝ ብለህ መጣ። የኔ ዝን ብሎ መስማት እንደተለያየን ያውቃል ሳር ቅጠሉ እንደረሳሁትም ገብቶታል ዓለሙ እንደበቃኝ እንደወጣልኝ ዓለም አውቆልኛል። ሀገር አሳምኜ ልቤን ይቀረኛል። ራስን ማታለል ከባድ ነው። ሰውን ማሳመን ቀላል ነው። ምን ነው ሰውየው? በሬው ግን ተመቸኝ። አራዳ ነው ከሱ አብላ ብላች። አረ በቃኝ ብላ ወላሂ በቃኝ። ብሉ አረ ለነገ ይቀመጥ። አረ በላ ብላ ትንሽ ወላሂ በቃኝ። ለነገ ይቀመጥ። አረ ከለምና በላት ይዛት ይናገር ወላሂ ብሉ ትንሽ ብላ በቃኝ እያለ ትንሽ አንድ ከመሄድ
ትንሽ ራንዴና አላማ ብላ መንገድ ዘግቷል ያበላ እንዲህ ቸኩሎ እንዲህ ከበላማ ባይቸኩል እንዴት ሊበላ ነበር? ወንድሜን በድጋሚ ፕራንክ ላደረገው ነው። ግን ያው ይሁን ብቻ። አረ ማውራት እየቻልኩ አይደለም። እንዴ መልሼ እንደውልህ ማውራት እየቻልኩ አይደለም። ምን ማለት ነው አንተ? ያማለ ድምጤ ተዘግቷል። በእናትህ እስኪ ጩህ። ማውራት እየቻልኩ አይደለም። ደውል። ወይኔ አረ ፕራንክ ነው። አንተ እንደዚህ ጨዋታ አቁም እንዴ? ቅርታሽ ጭራሽ ትከፍተኛለህ። በርተሚውስና ወንድሙ ከቤተሰብ ነው ማለት ነው። ጨለልነት